ዱቄት ነው እንደዚህ የምታደርጉት? ዱቄት አይደለም አመር ነው እኮ እንደዚህ ያደረገችብኝ። ሰድበውኛል ደግሞ እና አመር ነው እህል አይደለም። ድማ ታሰድበኝ ያን ያክል እንትን ብለህ ለምን ታሰድበኝ? ስራሽ ነው ያሰድብሽ። የምር አለቅህም። ቆይ እንደውም እመጣለሁ አታሰድበኝ ማለት አንቺማ አይለቀቅሽው ቆዲያ እና ብለቅስ ታዲያ እንተ ነው ያሰደብከኝ። ካሜራ መኖሩን እኔ እንትን አላልኩም። አንተ ነህ በካሜራ እንትን ብለህ ያሰደብከኝ። ስለዚህ ደግሞ እኔ ያው በውስጥ ልቀልልህ ብዬ ነበር። አንተ ግን በካሜራ አዝግተህ አሰደብከኝ። አሁንም ደግሞ ነገ ብድሬን አመልሳለሁ። ምን አድርገሽ? ምንም ላድርግ ምንም ታይኛለህ። ከአሁን በኋላ ማን ይሰማሻል? በእናትሽ ወደዛ ሂጂ፣ ወደዛ ሂጂ፣ ወደዛ በእናትሽ ያማታል እንዴ? እንጅል ነችማ። በቃ አሁን እኮ አብድ ያለች የመጨረሻ ወጥቶላታል። እቺ ስላበደች መቶን ያለብና ዱቄት ነው እንደዚህ የምታደርጉት። አገር ኤግዚት አድርጋችሁ ኒሃያ ማለት ከዚህ ሀገር የመጨረሻ ብላችሁ ወደ ሀገር ስትገቡ፣ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? አለን። ጽም ሳናወጣ መተን ነጭ ጠጉር በቀልን እዚህ ሀገር ላይ ማለት ነው። እና ዛሬ አንድ ነገር መናገር ፈልጋለሁ። እዚህ ሀገር ከ5 ዓመት በላይ ቆይታችሁ አገር ኤግዚት አድርጋችሁ ኒሃያ ማለት ከዚህ ሀገር የመጨረሻ ብላችሁ ወደ ሀገር ስትገቡ፣ ሙስሊም ከሆናችሁ መጀመሪያ ቤተሰቦቻችሁ ጋር ከመድረሳችሁ በፊት ሙስሊም ከሆናችሁ አዲስ አበባ ላይ ቀጥታ አወሊያ ነው መሄድ ያለባችሁ። አወሊያ ሄዳችሁ ቁርአን ተቀርቶባችሁ ወደ ራሳችሁ ተመልሳችሁ ነው ወደ ቤተሰብ ጋር መሄድ ያለባችሁ። ክርስቲያንም ከሆናችሁ ደግሞ ጸበል መግባት አለባችሁ። ጸበል ገብታችሁ ታጥባችሁ የያዛችሁ ነገር እዚህ ሀገር ላይ ብዙ ነገር አለ። ስሙን መናገር አልፈልግም። እስቲ አንድ ነገር ለምሳሌ ልጠይቃችሁ። አረብ ኤሚሬትስ ወይም ደግሞ ኳታር ወይም ደግሞ ኩዌት፣ ትንሽ ኩዌት እንኳን አስቸጋሪ ነው። እዛ ሀገር ላይ እነዚህ ሀገራቶች ላይ ሴት ልጅ አበደች ሲባል ሰምታችሁ ታውቃላችሁ? አታውቁም? የለም። ግን ሳውዲስ ላይ ሲመጡ ከሀገር ተመርምረው ንጹህ ሆነው አንድ ነገር ሳትሆን እናት አባቷን ተሰናብታ መታ እዚህ ሀገር መታ ትነቅላለች፣ ታብዳለች። ለምን ይመስላችኋል? የእውነት እብደት ይመስላችኋል? አይደለም። ለልጆቻቸው መከላከያ፣ ለልጆቻቸው፣ ለቤታቸው፣ ለራሳቸው የሆነ የሚያደርጉት ነገር አለ። ብዙ ነገር ያንን ነገር ሰራተኛ ላይ ጦስ ስለሚያደርጉት ነው። እና ምን ልላችሁ ፈልጌ ነው፣ አሁን የሆነች ልጅ ሀገር ገብታ በ13 ዓመቷ ስክራች አረገች ከቤተሰቦቿ ጋር ምንም መግባባት አልቻለም። መግባባት ራሱ አልቻለችም። አሁን እባክህን ወደዚህ ሀገር ልመጣ ነው ምናምን አለች። 13 ዓመት ቤት አላት፣ ብር አላት፣ ሁሉ ነገር ሰርታለች። ግን ከቤተሰብ ጋር መግባባት አልቻልኩም አለች። እና እባካችሁን አወሊያና ጸበል ግቡ። አገር ስትገቡ እዚህ ሀገር ላይ የኖረ ሰው ጤነኛ ሆኖ አያውቅም። ይሄ ፋክት ነው። ጤነኛ ሆኖ አያውቅም። ብቻውን ማያወራ፣ ለዚህ ደግሞ ምሳሌ ብቻውን ማያወራ ሰው እስቲ አምጡልኝ ብትባሉ አታመጡልኝም። ሁሉም ያወራል። ለምን? የለም። በጣም ብዙ ነው የሚሰፉት። አሁን አንዱ በቀን 10 ሴት አልፈልግም ያልኩበት ምክንያት ሴት ቢበዛ አምስት በቀን 5 ሽፎ ነው የሚሰፋው ለ5 ሰው የሚሆን። ወንድ ከሆነ ግን ከ10 በላይ ይሰፋል። እኔ አሁን ቤቴ ያሉ ሁለት ወንዶች አሉኝ። በጣም ብዙ ነው የሚሰፉት። አሁን አንዱ በቀን 15፣ 12፣ 10፣ 11፣ 13 የሚሰፋበት ጊዜያቶች አሉ። እንደ ሁኔታው ማለት ነው። 15ም 16ም የሰራበት ጊዜ አለ። ሴት ከሆነች ግን ቢበዛ 5 ነው የምትሰፋው። ቢበዛ 5፣ ከ5 በላይ አችልም ሴት እንደ ወንድ ስላልሆነ ማለት ነው። ከዛ በተረፈ ለዛ ነው ወንዶች ተመራጭ የሚሆኑት ማለት ነው። ከዛ በተረፈ ለሴት ስማ ቀጥር ያለው ለባሌ ፈርቼ መስሏችሁ ነው? እሱን ተውት። እሱን ለሚዲያ ነው የማውራው። እንዲ አምኜው እኮ ነው የምኖረው። ሲዞር እኮ ነው የሚውለው። እንዴት ትቀልዳላችሁ እንዴ እናንተ? እንዴ ይሄን ያክል ደግሞ ምን አይምሮ ውስጥ ቁጭ ብዬ ያለው መሰላችሁ እንዴ? ፈጣሪ ወይ ጎፈንድሚ በዩሮፕ የሚገኙ ወንድሞች ሀባይቢ እዚህ ጋር መዋዘን ምንድን ነው እንደዚህ ያስደነገጠው?
እሱን በኋላ እነግራችኋለሁ። ግን የሚገርመው ነገር አሁን ግፎ እንደሚከፍተው አዋጡልኝ ኤሮፕና አሜሪካ ያላችሁ እያለ ነው። ለማንኛውም ሰምተነው እንምጣ ናችሁ ድጋፋችሁን እንድታሳዩን ብዬ ጎፈንድሚ በኢሮፕ የሚገኙ ወንድሞች ከፍተው በመላው ዓለም የምትገኙ ትውልደ ኢትዮጵያውያን ኸይር ስራ መስራት የሚያስደስታችሁ የመንዙማ አፍቃሪዎች፣ የስራዎች አድናቂዎች የጥሪን ያቀረብኩት ለእናንተ ነው። በዚህ ጎፈንድሚ ድጋፍ አጠገቤ እንዳላችሁ አይዞ በርታ አብሽር ወንድማችን ብላችሁ ከጎኔ ድጋፋችሁ እንደምታሳዩኝ ተስፋ አድርጋለሁኝ። ማታ ላይቭ ይቀጥላል። ጥሩ ሁኔታ ላይ ነው ያለ ነው። የሚያሳፍር ነገር ይዘን አልመጣንም። መስጂድ ለማስገንባት ነው ወይስ ቢዕር ጉድጓድ ውሃ ልታስቆፍርበት ነው ወይስ ለተሕፊዝ አልቁርአን የሚሆን